እንግዲህ ስሜ ስማቸው አድማሴ ይባላለሁ። ጠዳ ቀበሌ ነው ተወልጄ ያደኩት። እንግዲህ በአካባቢው ህግ መምሪያ መጥቶ የመከላከያ ሰራዊት የምሰለጥኑ ብሎ ሲናገር እኛም በፍላጎት ገብተናል። እንፈልግ የኢትዮጵያ ሰራዊት መከላከያ ሰራዊት ሲለን ትክክል። አዎ እኛም አንደኛ መሬት የለንም፣ ወጣቶች ነን፣ በቃ ያው መተዳደሪያ ይሆነናል የሚል ደሞዛችን እየበላን ሀገራችን ብናስከብር ይሻላል የሚል ነው እኔ እንደራሴ። አሁን ደግሞ እንደዛ ብለን ሀርነ ስልጠናው አንደዚህ ወር ነው ይላል፣ አንደዚህ 3 ወር፣ አንደዚህ 6 ወር እያለ ነው ወሰደን። ከዛ ከወሰደን በኋላ 3 ወር ነው ብሎ አስረዳን። ወርስ እንትን ጦላይ ከዛ 3 ወር ነው ተብለን ተነገርነ። ያንን በ3 ወሩን በተስፋ ይዘን እየሰለጠን እያለነ 2 ወር እንደሆነና እዛ ላይ ያው እንግዲህ ሀገራችን ተወራለች። ጁንታ የሚባል ሽፍታ ሀገሪቱን እናቶቻችን ጡታቸውን እየቆረጡ ወንዱም ብልቱን እየቆረጡ እየደፈሩ ያላግባብ እንደዚህ እያደረጉ ስለሆነ አሁን ስልጠናው ይበቃኔ ወደ ግንባር መሄድ አለባችሁ ብሎ አስረዳን። ዛሬ ምን አማራጭ የለንም እኛ እዛ እንደዛ ሲለን ያው ሌላ ምን እንትን ነገር የለም። ለይሄን ልብስ አመጣው ሰጡን፣ ለበስነ፣ ሻንጣ ተቀበልነ። ያንን ይዘን መኪና ገባን። መኪና ገባን። ያው ሌቱን ሙላ ስንመጣ አደርነ። እዛ መጠን ኦሮሚያ ክልል ነው የሚባለው ወዲያ ጠረፍ እንትን ነው። ሀዛ ሳደሩና እዛ ደግሞ መጠን ደግሞ እዚው ደረስን። እዚህ አምቦ የሚባል አደርን 2 ቀን ማለት ነው። እዛ እንደዛ እንዳለ ያው 2 ቀን ነው 3 ቀን አዋሉና ሳደሩና እኛ ምክንያቱ እንዴት ነው መሳሪያ የለም ምንድነው ነገርዩ ምናምን እያለ ለራሳችን ያው ለመግባት ጉጉት አለኝ እኔ እንደራሴ። ምክንያቱም እንዴት እንደዚህ የሚያረግ ህብረተሰብ እንዴት ሰው አይደለም፣ ጨካኝ ነው፣ አረመኔ ነው፣ ጡት የሚቆርጥ ብልት የሚቆርጥ ሰው ሆኗል። ምንድነው ይኸው ሌላ አውሬ ነው እንጂ የሚል እኔ ለራሴ ውሳኔ። ምክንያቱም ሰው ይሄን ያረጋል አይደለም። እዛ በ4ኛ ቀናችን መሳሪያ መጣ ተባለ። ዛሬ አይዋ ሰጠነ በኋላ ወደዚህ ጉዞ አርጎ አደረ። እዛ በ5 ያው በ4 ሰዓት አምጦ ከተተነ በኋላ ወደ ኋላ የሚል ሰው ካለ እኔ ጭንቅላቱን አፍርሼም ጥለው ነው ራሴ ቀጥታ መሞትም መግደልም አለብህ አለ። እኛ የምናየው ነገር የለም። እዛ ደግሞ 50 አለቃና 10 አለቃ በኋላችን ሆነው እንዳትተኩሱ ተኩሱ ሳለ እንዳትተኩስ ነግሬሃለሁ፣ ብትተኩስ አንገትክን ነው የምልህ እያለ ደግሞ ያነ እስኪ ወደ ኋላ ትሉና ብሎ አሰልፏል። ደግሞ ይሄኛው ደግሞ እንደዛ ይለናል። ምሽግ ስራ ዝም ብለህ ስንንቀሳቀስ ልንመታ አይደል ይበልህ ምን ሆነ የሚመታ ዝም ብለህ አምጣ ምሽግ ስራ። ድንጋይ እየተነሳነ እየወደቅነ እያለ ያን እየሰራነ ተኙ ይለናል። አንዴ እንተኛለን። ጠብቅ የሚመጣውን አጣገብ ሲመጣ ግንባሩ እንድትለው ጠብቅ እነሳለሁ ትል ነግሬሃለሁ። እንደዛ እየተባለ ያው መቼም እንዳኑል የለም። ቀኑ ዋለ። ቀኑ 12 ሰዓት ሆነ። 12 ሰዓት ሲሆን ያው እነሱ ለካ ሾልከው ወደዋል። እኛ እዛች ተደፍተና ያለ ሻለቃው ከኋላ ነው ያለ። አሁን እነሱ ወደዋል ለካ ተሳፍረው ወደዋል። 10 አለቃውና 50 አለቃው ራሱ እንዴት ብሎ ወጡ እንደሄደ እኔ ራሴ አላየሁት። እዛ የካንኩን ድምጽ ሰማ። ካንኩ እየዞረ ለራሱ እዛ ሲዞር ነገርማ ያው ታፈነን ሙተን የለ እንደው እንደዚህ ያደረገ በሚል ለማዛሪያ ያው ብዙም አልፎ ወዷኔ ብዙ ሰራዊት ወጧል። እኔም ተከትዬ ከወጣው ጥርጊያው ደረስኩ። በኋላ ምን ሩጭ አላመልጥ እሱ በኋላ አንገትክን ነው የምልህ እያለ እንደገናም ደግሞ የራሳችን አስተሳሰብ እያቆራረጠ እንዴት ብለን ነው ምንዋጋ? ማን ጋር ነው ምንዋጋ? እንዴት ብዬስ ነው ወደ ግንባር የምቀጥለው የሚለውን አማራጭ ለራሴ እዛው ላይ እንደቆምኩ ወሰንኩና ዝም ብዬ እኔ እጅ መስጠት አለብኝ። እጅ ከሰጠው ነው ግድ ነው አይመታኝ፣ ቢገለኝ ይግደለኝ ይቆረጠኝ ብዬ ለራሴ ቆምኩ። በኋላ 3 ናቸው አንድ በዛ ሆኖ በ3 አማካይ ሆኖ እጅ ስጥ አሉኝ። እሺ አልኩ። መሳሪያን ብቻ
ይዣል ሻንጣዬ ነው ወደ ላይ ያደረግኩ። ከዛ መሳሪያን ጣላሉ ጣልኩ። እዛ አንደኛው ና ብሎ ወደዛ ይዞኝ ሄደ፣ ወሰደኝ። በቃ አይዞ ችግር የለም አይዞ ምንም አትሆንም አይዞ እንኳን እጅ ሰጠ አልሰጥም ብለህ ሆነ መትቼ ነበር ምናምን እያለ እሱ ማለት ዛሬም በዛም የተያዙትም ወደ እኔ በዛ ያሉትንም እንደ ተሰባሰብን እነሱም እየጨመሩ ብዙ ሰው ሆኑ። እዛ 6 ነው 7 ነው የነበርና ዛሬ ደግሞ በአንድ ቦታ ደግሞ እንደዚሁ ደግሞ አንድ 5 6ቶችን ደግሞ ይዘው መጡ። እንደዛ ሆነን ተሰባሰብነ። ያው እንግዲህ እየገደሉ ይሄን ሌሊት ነው ያው መቼም ያው በየተራ እያወጡ እየገደሉን ነው። እኔ ራሴ ውሳኔ እዛ አይዟችሁ አንዱ ድግ አድርጎ ይኸው መድኃኒዓለምን ይኸው አይዞ አትደንግጥ፣ ምንም አንመታችሁ አትሞቱ፣ እኛስ እናንተ ናችሁ እድለኛ፣ እኛ እዚህ ጫካ እየተንከራተትን እናንተ ወደ ህግ ነው የምትሄዱ፣ ምን ችግር የለም እሱ ፈጣሪ ያውቃል በሚል እኛም ተስፋ አድርገን ዛሬ እንዳይነገ የለም ነጋ። እዛ ይህንን ልጅ ተሸክመን ይኸው ጉዞ እያደረግን እዛ በመታወቂያችሁ ምናምን ስጡና አሉና ሰጠን። እዛ መታወቂያችን ሰጠነ። ለእኔ አዙረው ሰጡ። አይተው መታወቂያውን አይተው እየሰጡንም አለ። እንዲህ ዝም ብለው በዋዛም ዝም ብለው ይዘውት ይቀራል። እዛ እንደዛ ብለን መጣነ። እዛ ውሃም ኮቸሮም ምናምንም ሰጡን። አይዟችሁ ችግር የለም አይዟችሁ ውሃ ሰጡን። ያንን ጠጣነ፣ ኮቸሮም በላነ፣ ዋልነ። እዛ በ7 ሰዓት ነው 8 ሰዓት ላይ ልጁንን ተሸከሙና ሄዱ አሉና ተሸክመን መጠን ደግሞ መንገድ ላይ አደርን። እዛ መንገድ ላይ አድረን ደግሞ በበነየው ደግሞ ተሸከሙና መኪና እየጠበቀን ነው እንዳሉና ተሸክመን እስከ መኪናው ሰጥርየው መጣነ። አሁንም ከመጣንም ደግሞ በደንብ በሰላም በበጎ ነው የተቀበላችሁና የምንጠጣው የምንበላው አላጣነ። በደንብ ደስ የሚል ነው። እግዚአብሔርን እንደው በእውነት እኔ ስመጣ ራሱ እንደዚህ አይነት አስተሳሰብ በህይወቴም ቆርጬ ነው የመጣው። ያው እስካሁንም ውላ አድራለሁ የሚል አስተሳሰብ የለኝም ነበር እና የተመሰገነ ይሁን። ያው መቼም አለን 3 ልጆች ወድቀዋል፣ ግን ማን እንደሆኑ ራሱ አላወቅኳቸው። ግን የእናንተ ናቸው? የኛ ናቸው። እኛ ክፍለ ጦር ናቸው። 3 ልጆች በግንባሬ እኔ በእነሱ በኋላ ላይ ሰድ ወድቀው እና አንዲቱ ደግሞ ከኋላ የሴት ናት እግሯን ተመትታ እና ያለኝ አንድ ልጅ ሲጠይቀው ስትለፈልፍ ሰምቻታለሁ። በእኔ አላየኋትም። ግን የሚያነሳቸው የለም። ሰው ለራሱ አሁን አዲስ ወጣት ነው ይሄ አሁን ምልምል የመጣ ለራሱ ነው ራሱ ብን ነው እንጂ ምኑን ሳውቆት ማንስ አንስቶ ማንንስ ትክውሎ አይቶ ዝም ብሎ እኮ እንደው ህፃን ነው ጠቅልሎ ያለው። እንደዛ ብለን ያው በእኔ ብቻ 2 ሰዎች ወድቀው ጥልየው ላይ አራ ብልጽግናማ የደም ብልጽግናና የግድያ ብልጽግና ነው። ምን ላይ ያለን ብልጽግና ማለት አገሪቱ እንድታድግ አገሪቱ እንድታፈራ ነው። ይዘነው የነበረውን ገንዘብ ራሱ እያወደመ ከእጅ ወዳፍ አጠናናዋል። እውነት እኔ እንደ እውነት 3 ዓመት ማለት እንግዲህ 6 ዓመት ማለት ነው። ሌትና ቀን እየቆጠር ነው። አንድ ሰው ካልበላ መኖር አይችልም። ቤተሰብ ያለው ሰው በጣም ተቸጋሪ ነው። የያዝነውን እንኳን ልንጨምር የያዝነውን እየለቀቅን ያለን፣ ሀገር እየወደመ የሰው ልጅ እየጠፋ ወጣቱ ያለ እድሜው እየተቀሰፈ ነው ያለ። አሁን እንደ እውነት ነው የምልህ እኔ እንበይ ይመጣና አሁን የመጡ ልጆች ለጥቆ ወጣት ነው እንደው ዝም ብሎ አንድያቸውን የሚያምሩ ወጣት ናቸው፣ ግን የሚወጣው አይመስለኝም እኔ እንደራሴ። ምክንያቱም ያው እንደ ቤተሰብ እንደ ቀልድ አድርገው ነው ይዘውት ያለ። አንድ ነገር ሲተኮስም ደግሞ የሚያውቀው ነገር የለም። ይመታኛል ብሎ ማሰብ 2 3 ነው በአንድ ጥይት የሚመታ እና በጣም ችግር ነው እንጂ ያገኘነው ለውጥ የለንም። እዚህ 3 ዓመት ውስጥ የሰው ሞት፣ የሰው ልቀት፣ የገንዘብ ውድመት ነው እንጂ ያገኘነው ለውጥ የለንም። እንግዲህ የትግራይ ህዝብ እኔ እንደኔ ትንሹን ብዙዩንም አላውቀውም፣ ግን መቼም ሰው የሚያሸንፍ አንደኛ እግዚአብሔርን አምኖ የተነሳና አስተውሎ የተነሳ ሰው ነው የሚያሸንፍ።
ሁለተኛም ደግሞ ያው መቼም እኔ ደርሼ ባልመራ አሁን 89 ላይ የኔ ትልቆች የትልቅም መሬት አሁን ሁሉን በአንድ አይን አይቶ ኢህአዴግ ነው የመራ። ኢህአዴግ ለሁሉም ወጣት ለደረሰ ቤት ለያዘ ሁሉን ዲሞክራሲ መብት ብሎ በአንድ አይኑ ያየ ኢህአዴግ ነው። ስለዚህ ይሄ የመሰለ ብልጽግናና የኔ የመሰለ ጌጥ ትተን እኔ ወደዚህ ተመልሰን ስንገባ እኔ እንደራሴ ምን አይነት ፖለቲካ እንዳለ በአካባቢው አመራር እኔ እንጃ። ወይም ያየነው ልማት የለን ወይም ደግሞ ራሳችን የሚያድን ነገር የሰጠን ነገር የለን። በአካባቢው እንኳን አንዱ ሀገር አንዱ ገጣ ሀገር ለምቶ እንኳን ብናይ እንደዚህ ሀገር ይለማን ብለን እናስብ ነበር። እኔ ምን አይነት እንትን እንዳለ እኔ አልገባኝም። እና በጣም እዚህ የበለጠ መንግስት እኔ እንደ እውነት ከሆነ ኢህአዴግ የበለጠ መንግስት እኔ እንግዲህም ይገኛልም አለልም። አሁን ስርዓትማ እንደው እውነት እንደው ሞት ይሻለኛል። አሁንም ዙሮም ሞት ይሻለኛል። ከሱ ስርዓት ገብቼ መዛግድ ሞት ጌጥ ነው። ያው እግዚአብሔር ከማይቀረው ዓለም ነው መሄድ መሞት ይሻለኛል። እና እሱማ እንዳይቀጥል እንደ ራሴ አስተያየት እንዳይቀጥል ነው አሁንም ሀሳቤ ያለ። ለአማራ ወጣት ለኢትዮጵያ ወጣት መልእክት ማስተላልፎ ምንድን ነው? በወሬና በፕሮፓጋንዳ አትመኑ። መቼም ሰው አይቶ ነው አይንመም ግልጽ ነው ወድመም ሽሽግ ነው የሚባል ነገር አለ። ስለዚህ እኛ ያየነው ታሪክ ስላለ ወጣቱ በእሳት እንዳይጠበስ እንዳይሰቃይ ለሞት እንዳይዳረግ ነው አሁንም እኔ ሀሳቤን የምገልጽ ያለ። ስለዚህ አሁንም ደግሞ ሀዛው ከሀገሩ ላይ ወገን ቢቀብረው ይሻላል። ዝም ብሎ ያለ አግባብ ያለ ስርዓት መጥቶ አሞራ ከሚበላው ዝም ብሎ ወድቆ ከሚቀር ጅብ ከሚበላው ሀዛው ሞቶ ከወገኑ ጋር ወገኑ አፈር ቢያለብሶ ይሻላል። ስንት ልጆች ወድቀው ዝም ብለው አሁን በፊት የወደቁ ልጆች በመንገድ ላይ ስንመጣ ያየናቸው አሉ። ዝም ብለው ወድቀው በስብሰው የቀሩ አሉ። ስለዚህ እንዲያው ታንቆ መሞት ይሻለዋል። በራሱ ላይ ወስኖ ታንቆ መሞት ይሻለዋል። እውነት የሰው ልጅ እንደዚህ ሆኖ ረክሷል። እኔ ክርስቲያን ነኝ። እንዲያው በጣም በእውነት እንደዚህ አይነት እስካሁንም እንደዚህ አይነት አይታይም አይኔም አይቼም አላውቅም፣ ወጥቼም አላውቅም ደጅ እና ሰው እንደዚህ ሆኖ ወድቆ ይቀራል። አፈር እንኳን ትንሽ እና ማስጠንቀቂያ ነው ለወጣቱም እንደ ማስጠንቀቂያ ነው የምሰጠው ያለ